አዩ የለችም ሱመያም አትመጣም አይደል? ያለውበት ድረስ የምትፈልጊው ሰይድ ያላገኘኝ አንቺ እንዴት ነው የምታገኘኝ እንዴ? የፈለገው ነገር ቤተሰብ ድረስ ብትሄጂ የት አግኝተሽ ነው? የት ታገኘኛለሽ? እና እኔ ምን እንደምልሽ ራሱ እኮ አላውቅም እንዴ። በጣም እኮ ነው የሚገርመው። እንዴት ነው አንቺ ቤት የምትፈርሽለት? ይኸውልሽ አዩ ሲፈጠር ሰይድ ራሱ ማለት ነው ሰይድ ራሱ እየሮጠ እኔ መጀመሪያ አረቦች መስሎ ነበር። ያማ ምን አድርገዋል መሰላችሁ? ወይ ደግሞ አረብ ልድሪው ነው ቤት ፈርሸሽለት ከጓደኞች አንደኛዋን ዳርኝ ይልሻል። እሺ በቃ ሱመያ ሄደች እሺ ብሎሽ ነው እንጂ ወይ እንደዚህ አድርገ ብሎሽ ነው እንጂ በጤናሽማ እንደዚህ አታድርጊው። ሰይድ ሲፈጠር ሰና ይህን ያክል ጊዜ ምን ያደርጋል? እስኪ እንደው ንገሩኝ። ይህን ያክል ጊዜ ምን ያደርጋል? ሰና እንዳልሆንኩኝ እያወቀ ያለው እስካሁን ሰና ነው። ግን እኮ እኔ ሰና እንደሌለ ያውቃል። ግጥም አድርጎ ነው ሰና እንደሌለ ያውቀው። ግን ሰና ለምን ሄደ? ሰና ቤት አለው ቤት የለውም? ቤቱን ሽጬው ነው የመጣሁት። ቤቱን አልኩኝ ምንም በቃ ቤቱ ተከራይቷል። የኛ አይደለም። ሰናም የሚኖረው ፍንዶቅ ነው፣ ሆቴል ውስጥ ነው። እዚህም አደም ቢመጣ የሚኖረው ሆቴል ውስጥ ነው። ግን ያለው የት ነው? መርጦ ሰና ነው ያለው። ግን ምን እያለ ነው? እኔ ሱመያና ልጆችን እየፈለግኩኝ ነው። ኧረ እባክህ ማንን ልሸውድ ነው እንደ መች ፈልገኝ አልኩ። ደግሞ እኮ የማወጣው ትኬት እኔ እርግጠኛ ነኝ ባለፈው ኢትዮጵያ ነኝ ስል ሳታጣራ ውሸቷን ነው ሳትል ምን ሳትል ላጥ ብለህ ሄድከው የሆነ ነገር አለክ እንጂ ትክክለኛ እኔን ፈልጌ አይደለም ማንንም ፈልጋ አይደለም ምንም ልትፈልግ አይደለም የሄድከው። የሆነ ነገር አለ ወይ እኔ ለየመኒዋ ሚስትክ የሆነ ነገር ልታስተካክል ሄደ ነው ወይ እኔ እንደው አግብተሃል እዚህ ወጥተክ አፍረክ ነው እንዴት አሁን አዩን አግብቼ እንደገና ደግሞ ሌላ ሶስተኛ ሴት አገባው ብዬ እንዴት አወራለሁ እያልክ አሁን ለአንተ ምናልባት ለዩቱብ ምናልባት ወይ በሱመያ ተናድጄ አገባው ለማለት እኔ ጠፍታለች ከነጭራሹ በቃ እምቢ ብላኛለች እምቢ ስላልኩ ተናደቅ ወይ አገባው ልበል እያልክ እያሰብክ ይሆናል እንጂ ማንም ሰው በተለይ እንደ ሰይድ አይነት ሰው ሁሉን ነገር ሂሳብ አድርጎ የሚንቀሳቀስ ሰው ኩሽና ሆኜ ኢትዮጵያ ደረስኩኝ ስላልኩ እንዴት ኤርፖርት አላስገባው አየር የለም ምን የለም አንድ ነገር የለም። በዛሬ ደግሞ የልጆቹ ነገር አልስተካከልልኝ ብሏል ብዬ ሰይድ ከኔ የበለጠ ሁሉን ነገር እንዴት እንደማይኬድ ምናምን ያውቃል። ምንም ነገር ሳያስተውል ምንም ነገር ሳይል ኩሽና ቁጭ ብዬ ስለቀረጽኩኝ ኢትዮጵያ ገባሁ አልሐምዱሊላህ ስላልኩኝ መንገድ ምናምን አላስገባውም ላጥ ብሎ ሄደ። ከዛ ምን አለ ሱመያን እየፈለኩ ነው አለ። ከዛ ነው ተመልሼ እኔ ያልሄድኩኝ ማውቄ ነው የመን ያለው ስል የመን ሩጦ መጣ አለ። በሳምንት ነው እንግዲህ በረራ ያለው ኦሮብሮ ማለት ነው። ድጋሚ የት መጣ? የመን መጣ ማለት ነው። ከአዲስ አበባ ወደ የመን መጣ። ከአዲስ አበባ ወደ የመን መጥቶ እኔ ያለሁት እንግዲህ አደን ነው አይደለ? የት ነው ሄደው? ዳናይ ደውላና ሱመያን እልሃለሁ ስትለው አሳይታችኋል፣ ሰምታችኋል አይደለም? ሱመያ የት ናት አገናኝኛል አላት። ወላ የተላከለት ነገር የለ። በዛች ድምፅ ብቻ ብድግ ብሎ ሄደ። ግን ምክንያት ነው ይሁላ ነገር ሰይድ ሰና ቁጭ የሚልበት ምክንያት ፍለጋ ነው። ለምን እኔ አደን ከሆንኩኝ እንዴት ሰይድ ሰና ምን እያደረገ ነው አላ። ስለዚህ እኔ በእርግጥ እኔ ሰና ላይ አሁን በዚህ ሰዓት ምን እየሰራ እንደሆነ እኔ በደንብ አውቃለሁ። ይህንን ሚስጥር አንድ ቀን የማወራችሁ ይሆናል ማለት ነው። ግን እዚህ ጋር እኔ መሸፈኛ እየሆንኩኝ ነው። ሰይድ የሚፈልገውን ነገር እያደረገ እኔ ምን እያደረገኝ ነው? መሸፋፈኛ እያደረገኝ ነው። እሱ እዛ ጋር የሚፈልገውን ነገር ያደርጋል። መቼም ቢሆን ይህን ሱመያ አታወራም ብሎ በጣም እርግጠኛ ስለሆነ አታወራም እንደማላወራም ስለሚያውቅ የሰው ነገር በሰው ነገር ሆነ ምንም ነገር ይሁን መግባት ስለማልፈልግ እዚህ ጋር ትልቅ ሚስጥር አለ። ያን ነገር መቼም አታወራም። ለምን ዩቲዩብ ላይ አልወጣማ። ያዩን ጉዳይም እሱ ስለወጣው ነው እኔ ሞጥቼ ያወራሁት እንጂ ዝም ቢል ኑሮ እንደማላወራ ያውቃል። ልቤ ብዙ ነገር እንደሚችል ስለሚያውቅ ነው። ሰና ላይ ሱመያን እየፈለኩ ነው ይላል። አደን ትንሽ መጥቶ ይቀመጣል። ፈለኳት አጣዋት ብሎ የት ነው የሚሄደው? ሩጦ ሰና። አደን ትንሽ ይመጣል። ፈለኳት አጣዋት ብሎ ባህሯ ላይ ቀረጽ ያደርጋል። ሩጦ ሰና ነው የሚሄደው ማለት ነው። እኔ ለምን ሱመያ ቻይናት ብሎ ግን ይህን ነገር እኔ ሰይድ እንደ ድሮ መስዬ ከሆነ በጣም ሳስታል። እኔ መጀመሪያ ራሱ አንተ አዩ ልክ እንዳገባ ነበር እዚህ ላይ እየደረሰብኝ። ግን ኮመንት ላይ በውስጥ ያኔ እንዳታወሪ የባልሽን አይብ መሰተር አለብሽ፣ ሚስት ነሽ፣
ምንም ነገር እንዳታወሪ ሚስጥር አወራለሁ ብዬ ነበር። ከዚህ በፊት ካስታወሳችሁት የሆነ ሚስጥር አለ እናገራለሁ ስል በአላህ እንዳታወሪ በጣም ብዙ ኮመንት ነው ያሉ። ሱመያ የባልሽን ነውር እንዳታወጪ ሲሉ ዝም አልኩኝ። እኔ አልሐምዱሊላህ ምንም ነገር ስለሌለብኝ። ሰይድ አንተ ግን ታውቃለህ ምን እንዳለ። ስለዚህ አሁን ያን ነገር ሱመያ ምንም አታመጣም እያልክ ወይ ደግሞ እውነቱን ተናገር። ለምን ሰና እንደምትሄድ ዝም ብለክ ሰና ነኝ ስልክ ሩጠህ ለምን እንደምትሄድ፣ ኢትዮጵያ ነኝ ስልክ ለምን ሩጠህ እንደምትሄድ እውነቱን ተናገር። ከዛ እውነቱን ተናገርና አንተ እኔ አሁን እድል እየሰጠሁህ ነው። በራስህ ባፍክ እውነቱን ተናገር። እኔ ከማውራቴ በፊት ማለት ነው። ማስረዳት የምትፈልገውም ነገር ካለ ማብራራት የምትፈልገውም ነገር ካለ ነገ ወተክ ይሄ ነገር ምናልባት አውርቼው እስከ መጨረሻው ወይ ደግሞ ከምትል እሷ እንዲያርጋኝ ነው እንደዚህ ያደረኩት ምናምን ከምትል ራስክ ውጣና አብራራ። ይሄ መጨረሻ ማስጠንቀቂያ ነው። እኔን መሸፋፈኛ አታድርገኝ። ገባህ? እየፈለኳት ነው ግረ መንገዴን። አዎ በል ችግር የለውም። ግን ሙሉ ለሙሉ እኔን እንደሚፈልግ ሰው አታስመስለው። ኦኬ። ሁለተኛ ነገር ደግሞ አንቺ ዳናይ ደግሞ አርፈሽ ተቀመጭ። በማያገባሽ ነገር ጥልቅ አትበይ። ዩቲዩብ ከፍተሻል፣ ዩቲዩብ ስሪ። ይሄ ግዴታ ለሰይድ ዩቲዩብ ከፈትሽና ለሰይድ ቤት መፈረሽ አለብሽ እንዴ? በመጀመሪያ ደረጃ እኔ ዩቲዩብ መክፈቷ ራሱ አልጣመኝም። እኔ ልጅቷን እኮ ባላቃት እኔ ዩቲዩብ መክፈቷ ራሱ ምንም ለምን ማንም ሰው ዩቲዩብ ይከፍታል አይደል እንዴ? ፎቶ እንኳን መነሳት የማትፈልግ ልጅ እኮ ናት። በአንድ ቀን ብድግ ብላ እኔ ደግሞ ገና ከሰና ከመውጣቴ እሷ ዩቲዩብ መክፈቷ። ስንት አመት ነው ሰና የኖርኩት? እንደው እስኪ ፍረዱት። ስንት አመት እኔ ስንት ጊዜ ለመንኳት፣ ዳኒ ዩቲዩብ እንስራ ስሪ አብረሽኝ እንድትሰሪ አብረሽኝ እፈልጋለሁ። ለምን አብረን አንሰራም? ኧረ እኔ በጭራሽ አበዳን አልሰራም ያለች ሴትዮ እኔ ገና ሰና እግሬ ከመውጣቴ እንዴት እንደሰራች ይሄ ነገር የሆነ ቅንብር ነገር አለው። እሱን የራሳችሁ ጉዳይ ነው። ለማንኛውም ቤተሰቦቼ ጋር ምንም አይነት ሽማግሌ አትላኩ። የማይመለከታችሁ ሰዎች አትግቡ ባካችሁ። እኔን የምታቆኝ እኔ የሱመያ ቤተሰብ ነኝ ብላችሁ የምታስቡ ሰዎች በምን ተባበሩ? ዝም በማለት ተባበሩ። በማይመለከታችሁ ጉዳይ አትግቡ። ከቤተሰቦች ጋር ሲፈጠር እኮ እኔ ይመለከታቸዋል ብዬ የማስባቸው ሰዎች አሉ። እዚህ ጋር ወጥቼ ከሌ አያገባችሁም ዘመዶቼ ብትሆኑ ብዬ ዝቅ እንዳደረጋችሁ የምትፈልጉ አይመስለኝም። ስለዚህ እጃችሁን የምትሰዱ ሰዎች አውጡ። እጃችሁ ረጃጅም ሰዎች አውጡ። ቤተሰብ ድረስ የምታቆኝ ሰዎች ዝም ብላችሁ ድንቡቅ አትበሉ እንዴ። ሰይድ እከሌን ታውቃታለህ? የከሌን ቁጥር ንስጣ፣ እከሌን እንደዚህ ያደርግ፣ እከሌን እንደዚህ አትበሉ። ምን አገባችሁ እንዴ? ሰይድ እኔና ሰይድና ባልና ሚስት ነን አይደል? ነገ ድንገት ብንታረቅ እናንተ ጋር እንዴት ነው የምታረቀው? እስኪ ንገሩኝ እንዴ። አሁን ዳናይት ከአንቺ ጋር ነገ እንዴት ነው የምታረቀው? ደግሞ እንፈልጋት አፈልግኝ፣ እኔንም ቤቱንም ፈርሹ። እኔ ግን መልእክቴ አዩዬ እንዳትቀሚ። ሰይድን ትፈልገዋለሽ? ደውይለትና አንተ ያለው ሰና፣ ሱማያ ያለችው አደን። በነገራችን ላይ አሁን አንቺ ሊሸውድሽ ይችላል። አደን ማለት እኮ ቅርብ ነው እንዳይልሽ። አደን ማለት እንደምን መሰለሽ፣ ቢያንስ እንደ አዲስ አበባና እንደ ጎንደር በጣም ይርቃል። የ22 ሰዓት መንገድ ነው ባጭሩ። አደን የ22 ሰዓት ወይ ደግሞ ፈጠነ ከተባለ የ11 ሰዓት 11 ሰዓት ባጭሩ የ22 ሰዓት መንገድ ነው በመኪና እንደዛ ነው። እንዳይሸውድሽ ቅርብ ናት። እዚች አዲስ አበባ ወደ አዳማ ወይ ደግሞ አዲስ አበባ ወደ ሌላ ክፍለ ሀገር እዛቸው ቅርብ እንደሚካሄደው እንደዛ መስሎሽ እንዳይሸውድሽ። በጣም ሩቅ ነው። እኔ ያለሁት የት ነው? አደን የሚባል ከተማ። ሰይድ ያለው የት ነው? ሰናአ የሚባል ከተማ። ድሮ የየመን ዋና ከተማ የነበረች ማለት ነው። ስለዚህ እዛ ስለሆነ ያለው ምን እየሰራ ነው? ይህን ያክል የሩቅ መንገድ የሁለት ቀን መንገድ በይው ባጭሩ። የዚህን ያክል የሩቅ መንገድ አንተ ሰናአ ላይ ምን እየሰራ ነው? ማንን ነው የምትፈልገው በይው። እኔ